ከቤተሰብ በተጨማሪ ደግሞ በጣም ያሳዝነው ምንድነው ታውቃላችሁ? በጣም ለብዙ አመት ስትናፈቀው የነበረችው ልጇን ሳታየው ነው ህይወቷ ያለፈው። ከዚህ በላይ የሚያሳዝን ነገር አለ? በመዳም ቤት ተንከራታ አገሯ የገባች። ይሄ መልእክቴ ለሁላችሁ ነው። ለሙስሊም እምነት ተከታይ ሆናችሁ፣ ለክርስቲያን ወገኖችም እምነት ተከታይ ሆናችሁ፣ ለኔ ቤተሰቦች ነው ይሄን እየሰራ ያለሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ፋሚሊዎች እንደምን አላችሁ? እንደምን ከረማችሁ? ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዛ። ዛሬ ወደ እናንተ ትንሽ ማደርሳችሁ አንድ እናንተ በተለይ በስደት ላላችሁ እህቶች በተለይ ይጠቅማል ብዬ ያሰብኩት ነው። በጣም አሳዛኝ መረጃ ነው ማስደምጣችሁ ማለት ነው። እንግዲህ ይሄ አሳዛኝ መረጃ እናንተ ላይ አላህ ያደርሰው፣ ጥንቃቄም እንድታረጉ ጭምር ነው። ከዚህ በፊት እኔ በዚህ ጉዳይ ላይ በጣም ብዙ ቪዲዮዎች ሰርቻለሁኝ። ሳውዲ አረቢያን ባለው ሰዓት ብዙ የጥንቃቄ መልክ ሰርቻለሁ። ኢትዮጵያ በመጣው ሰዓት በቅርብ ደሴ ባለሁበት ሰዓት ቪዲዮ አለ ማለት ነው። እንግዲህ ሰዎች ይሰማሉ፣ ተግባር ላይ አይገኙ ማለት ነው። እቺ በምስሉ ላይ የምትመለከቷት እህታችን ህይወቷ አልፏል። በምን አለፈ፣ እንዴት አለፈ የሚለውን አስረዳችኋለሁ። እህታችን በነገራችን ላይ መጀመሪያ ከየት ሀገር ነው የመጣችሁ ካላችሁ እንደናንተ የመዳም ቀም በመዳም ቤት ተንከራታ አገሯ የገባች አንድ ስደተኛ እህታችን ናት። ለእናንተም እንግዲህ እቺ ትማሩበታላችሁ። የሞተ ሞቷል። እህታችን አሁን የምትመለከቷት ሞታለች። እንዴት ሞተች የሚለውን ነገር ለእናንተም ስለሚጠቅም ያው እንድትማሩበት ዘንድ ነው ማለት ነው። ያው አሁን ላይ በየሚዲያዎችም ተሰርቶባታል። የኔም ፔጅ ላይ ያላችሁ ያው ብዙ ጊዜ እንደዚህ አይነት መልእክቶችን ስለማስተላለፍ እንድትማሩበት ዘንድ ነው እንጂ እንደምትመለከቱት እዚህ ጋር በጉርሻ ፔጅ ላይም ተለቃለች። ስክሪንሻቱን እዚህ ጋር ማስገባላችሁ ይሆናል። ይሄው እንደምታዩትም ይሄን ይመስላል ማለት ነው። ምንድነው እቺ የሆነችው? አረብ ሀገር ላይ በጣም ብዙ ጊዜ እንግዲህ ትቆያላችሁ። 5 አመት 6 አመት እኔም ቆይቼ ስላየሁት በዛን ጊዜ በቆየችበት ታይም ብዙ አይነት ሰው ያጋጥማቸዋል። እህታችን አንድ ልጅ አለቻት። አንድ ልጅ ወልዳ ነው ወደ አረብ ሀገር ሄደችው። ያው ብዙዎቹ ወልደው ይሄዳሉ፣ ወልደው ማይሄዱ አሉ። አሁን መውለድና አለመውለድ ጋር አይደለም ይሄ ነገር የሚያገናኘው። ምን ተከሰተ ብትሉ ይሄ ብዙዎቻችን ምን አድርገው ነገር ስለሆነ ነው። እህታችን እዛው አረብ ሀገር ሆና ሰው ጋር በኦንላይን ተዋውቃ ወይም ደግሞ በፌስቡክ በሜሴንጀር በአሁን ሰዓት ቲክቶክ የሚባል ሰይጣን መጥቷል። በዛ ልታወሩ ትችላላችሁ። በተለያየ ቦታ ላይ ሰው ጋር ትገናኛላችሁ። ሰው ሲባል የማታውቁት ሰው ጋር፣ የሀገራችሁ ልጅ ያልሆነ ሰው ጋር፣ ሚዲያ ላይ የማይታወቀውም ሰው ጋር ሊሆን ይችላል፣ የሚታወቅም ሊሆን ይችላልና ብዙ ሰው ጋር ያገናኛል ሚዲያ፣ የማይዋሽ ነገር ማለት ነውና ልክችም እንደዚሁ ሶሻል ሚዲያን ተጠቅማ ይሄን ፎቶ ላይ የምትመለከቱትን ልጅ ትተዋወቀዋለች፣ ታወራዋለች። ብዙ ከቆዩ በኋላ ያው አገር ቤት መግባታችሁ አይቀርምና አገር ልትገባ ስትል ስለወደደችው ስላፈቀረችው በሶሻል ሚዲያ የመጣ ነገር እንድትገነዘቡበት ነው የምላችሁ። ከወደደችው ካፈቀረችው በኋላ አገር ቤት ልመጣ ነው ትለዋለች። እናንተም ቢሆን የወዳችሁት ካለ ወይም ባላችሁ ካለ መቼም አልተጋቡም እንግዲህ ባላችሁ ካለ ወይም ደግሞ ፍቅር የሚባል ነገር አለ እንግዲህ ያው በትዳር በፊት ፍቅር የሚባል ነገር ባይሰራም ብዙዎቻችን ተግባር ላይ ልንሆን እንችላለን። ፍቅረኛም ያለው አለና ያማለህ ወዳው አምናው ኢትዮጵያ ስትገባ ልመጣ ነው ትለዋለች። እሱ የተከራያት ቤት አለ፣ ጠባብ ቤት። ኢትዮጵያ ስትመጣ ምን አረገች? እንዲቀበላት ተነግረዋለች። እንዲቀበላት በነገረችው ሰዓት ቀጥታ መጣ እሱ ቤት ነው የገባችው፣ ቤተሰቦቿን ሳትነግር። ይሄንን ምለው መጨረሻ ላይ በጣም የምትማሩበት ነገር ነግራችኋለሁ። በጣም ብዙ እህቶች አሉ። እኔ እንግዲህ ከአረብ ሀገር ካርጎ ቀበላለሁ። እህቶችንም አልፎ አልፎ ሲመጡ መቀበላቸው ስላሉ ብዙ ነገር ስለማቅ ከዛ አንፃር ብዙ እህቶችም ደውለው የነገሩ ነገር ስላለ እንድትማሩበት ነው የምነግራችሁ። የሞተው ሞቷል። ለወደፊቱ ግን ጥንቃቄ እንድታደርጉ። ከዚህም በፊት የመዳም ቀማ እንደዚህ ሆኖ የማታውቀው ሰው ተጀናጅና መታ ተቀብሏት ገሏታል። እኔ ዩቲዩብ ላይ ተናግሬያለሁ። በተለያየ ሚዲያም ተላልፏል። ምንድነው ያደረገችው? ቀጥታ ከዛ ስትመጣ ተቀበላት፣ ቤቷ አስገባት። ሻንጣዋን በሙሉ የምታዩት ፎቶ ላይ እንግዲህ ይሄ ሁሉ ሻንጣ ነው፣ የሷ ሻንጣ ነው። እንደዛ ካረገ በኋላ ትንሽ ጊዜ ከቆዩ በኋላ መጨረሻ ላይ ገሏታል ማለት ነው። ያ ምንድነው የሆነው? አብረን እደር በምትልበት ሰዓት አብሬ አላድርም። መጀመሪያ ያው በክርስቲያኖች 80 አለ፣ በሙስሊሞች ደግሞ ኒካ የሚባል ነገር አለ። ያን አድርገን ነው ግንኙነት የምፈልገው ብላው ነው፣ በዛ በስጭት ነው ገደላት የተባለው ማለት ነው። ስለዚህ እናንተ መጀመሪያ በሶሻል ሚዲያ ያወቃችሁትን ወንድ እንዴት አምናችሁ ነው የምትመጡት? በሶሻል ሚዲያ በሜሴንጀር በፌስቡክ ከዚህ በፊት እኔ አስታውሳለሁኝ ቱቴንጀር እያልኩ ነበር እየቀለልኩ ስናገር የነበረው። ቱቴንጀር በምንድነው ይሄ ዋትስአፕ አለ፣ ኢሞ አለ እና ያው በቀልድም ቢሆን እየተናገርኩኝ ከዚህ በፊት ስናገር ሰምቻለሁ። በዛ የመጣ ሰው በዛ የመጣ ፍቅር ምን አይነት ፍቅር ነው የሚይዛችሁ? እናንተን ሲያስቡ እንዴት አምናችሁ ነው ኢትዮጵያ ስትገቡ ተቀበለኝ የምትሉት? እና ባካችሁ እንዳትሸወዱ።
ጥንቃቄ አድርጉ። በአሁኑ ሰዓት ላይ የሚታመን ሰው የለም። የራሳችሁ እንኳን በአገር ቤት በዛው ጎረቤቱ ነው አብራችሁ አድጋችሁ አግብታችሁት እንኳን ባል እያስፈራ ባለበት ሰዓት ገና በሶሻል ሚዲያ መጥቶ አምናችሁ ተቀብሏችሁ ቤቱ ስትሄዱ እንዴት አይሰቀጥጣችሁም? እናንተስ ጥፋቱ የማን ነው? ልጁ ተይዟል፣ ታስሯል፣ ነገ ይለቀቃል ጠግቦ ማለት ነውና ባካችሁ በውጭ ሀገር የምትገኙ የመዳም ቆንጆ ጥንቃቄ አድርጉ። እኔ ራሱ ያኔ በአካል ባላቃቸውም ሚዲያ ላይ ቁጥሬ ስለሚቀመጥ ለተለያየ ስራ ይደወላልና እንደዚሁ ከዚህ በፊት በነገራችን ላይ ታሪኩን ተማሩበት እናንተ። እኔ ስም አልጠቅስም ፎቶም አላስገባምና እንደዚሁ የሆነች ልጅ አለች አዲስ አበባ ስመጣ በሶሻል ሚዲያ የተዋወቀች ልጅ ተቀብሏት እሱ ጋር ብዙ ጊዜ ከቆየች በኋላ አሽቀንጥሮኝ ይጣላል። መጨረሻ ላይ ሲመጡ ቤተሰብ የማይናገሩ አሉ። ግን ከዛ በተለየ መልኩ ተጀናጅናችሁ ፍቅር ይዟችሁ በሶሻል ሚዲያ አግኝታችሁት ያን ሰው አዲስ አበባ ተቀብሏችሁ ቤተሰብ ሳትናገሩ የምትቆዩ የምታድሩ ያ ሰው ጋር በጣም ላይፍ የምታሳልፉ ልጆች አላችሁ። ሌሎች ተማሩበት። እንደዚህ የሆነች እህት አለች አሁን እዚህ። ሌሎችም ብዙ አሉ እንደዚህ የምታረጉና ጥንቃቄ አድርጉ። ለቅሶ በኋላ አይሰራም። ብራችሁ ለወንድ አታብሉ። እኛ ብዙ ጊዜ ተናግሬያለሁ፣ ወላሂ ነው የምላችሁ። ብር ለወንድ ምን ያደርግለታል? እና ራሳችሁ ነው ቤተሰቦቻችን እኛነታችንም ብዙ ህይወታችን አተን ነው ስደት ላይ ብር የሚገኘው ዝም ብሎ አይደለም። እድሜያችሁን አታችሁ ጉልበታችሁን አታችሁ በመዳም ተረዘዛችሁ ወንዶቹን በግ ጠብቀን ፍግ ጠርገን ነው ብር የምናገኘውና በተለይ ሴቶች ነው እንጂ ወንድ እንኳን አንሸወድም። እና ሴቶች ብራችሁ እንዴት መያዝ እንዳለባችሁ ለምን አላማ ማዋል እንዳለባችሁ ባካችሁ ወቁ። በእንደዛ አይነት ተልካሳ ወንድ በሜሴንጀርና በዋትስአፕ በኢሞ እየመጣ ማሪ ፍቅሬ ለሚልሽ ሰው ብር አትላኪ። ከዚህም በፊት ብለናል። ወላሂ በቃ እዚህ አምናችሁም ተቀበለን አትበሉ። አንደኛ አፍቃም ስትገናኙ ዝሙት ነው የሚሆንባችሁ። ዝሙት ማለት እንግዲህ በክርስትና በሙስሊም የተከለከለ ነገር። ይሄ መልእክቴ ለሁላችሁ ነው። ለሙስሊም እምነት ተከታይ ሆናችሁ ለክርስቲያን ወገኖችም እምነት ተከታይ ሆናችሁ ለኔ ቤተሰቦች ነው ይሄን እየሰራ ያለሁት እና ባካችሁ ሁላችሁም ከእንደዚህ አይነት ነገር ጥንቃቄ አድርጉ። በኋላ ከማልቀስ ማለት ነው። ምንድነው ታሞ ከመሟቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰዎች ተረት። ይሄ ተረት አይደለም፣ ትክክለኛ ነገር ነውና እችም ልጅ የሞተችው እንግዲህ ገሏት የሄደው ለማታውቀው ሰው በሶሻል ሚዲያ ፍቅር አስይዟት ፍቅር ያዘኝ ብላ። ይሄ ጂኒ ነው፣ ፍቅር አይደለም ጂኒ ነው ወላሂ ከምሬ። እና ዝም ብላችሁ በአርቲፊሻል ፍቅር የተሸወዳችሁ ያ ሰውዬ እንግዲህ ከአረብ ሀገር መጣ ሲባል አንድ ወንድ የሚገርማችሁ ነው የታዘብኩት ነገር ከአረብ ሀገር የሚመጡ እህቶቻችን ላይ የታዘብኩት ነገር ምንድነው ታውቃላችሁ? አብራችሁ ተምራችሁ አብራችሁ አድጋችሁ ከጎረቤት ትንሽ ራቅ ብሎ አብራችሁ ቆይታችሁ እዚህ ያላችሁ ያልፈልጋችሁ ወንዱላ የእናንተ ታናሽ ያላችሁ ስትመጡ ስልካችሁን ደውሎ ለመጀንጀን ይሞክራል። ምንድነው አላማ? ሰውዬ አፍቅሮም ይጀነጅናል። በርግጥ ግን አብዛኛው ፍሉስ ብር አላት በሚል እናንተም እዛው ናችሁ ጀንጅኖ ዝልቅ ቀበልሽ የሚል ወንድ ሻንጣሽን ይዘሽ ነው እሱ ጋር የምትገቢው። ቤተሰብ አልተናገርሽም፣ ብርሽን ለመቀበል በቃ። እቺ ልጅ አሁን አካውንቱ አላት እርግጠኛ ነኝ። ከተቀበለ በኋላ ሻንጣው እንደ ካዝረከረከ በኋላ ነው ገሏት። ያው ማምለጥ ባይችልም በቁጥር ስር ዋለውና ባካችሁ የመዳም ቀሞች ባካችሁ ጠንቀቅ በሉ። ወንዶች ለዚህ አይመከሩም። እኛ አረብ ሀገር ያለው ወንድ መቼም ብር ይበላል ሳቅ ነው የሚይዘኝ። ማንም ብር አይበላም፣ ማንም ቸክ አያረግምና መስጠት ላለባችሁ መርዳት ላለባችሁ እንጂ በፍጹም በእንደዚህ አይነት ማሬው ፍቅሬ ለሚል ለማንም ወስላታ ወንድ አትላኩ። ወስላታ ወንድ አትላኩ። እደግመዋለሁ፣ ለወስላታ ወንድ ድሮም ብያለሁ። እና እህታችን አሁንም ለሞት የበቃችሁ ለዚሁ ነው ማለት ነው። ይሄ መልእክቴ ለማንኛውም ለብዙዎች እንዲደርስ ለሁሉም ላይክ፣ ሼር፣ ሰብስክራይብ በማድረግም እንዲሁም ደግሞ ሼር በማድረግ ሌሎችም አዳርሱ። ከአረብ ሀገር የመጣች እህታችን ስለሆነች ነው ያስተላለፍኩት። ሌሎችም ይማሩበታል ብዬ አምናለሁ። በየትኛውም ዓለም ላይ የምትገኙ የመዳም ቀሞች ትማሩበታላችሁ ብዬ ተስፋ አለኝ። ኢንሻአላህ አንማርም ያላችሁ ደግሞ እንደሷው እየመጣችሁ እንደሌሎች የሚመጣችሁ እዚሁ ሀገር ላይ ችግር ያስተምራችኋል። የምትሰሙ ጭንቅላት አእምሮ ያላችሁ ኢትዮጵያ ላይ ማን ነው የሚቀበለኝ የሚለው መጀመሪያ አስቡ። ማሬ ፍቅር ያለሽን ሁሉ እንድትቀበለኝ አዲስ አበባ ያላችሁ አትጨመላለቁ፣ አትጋጋጡ ለማለት ወዳለሁኝ። ስድብ አይደለም ሪያሊቲ ነው። ይመቻችሁ።